ከ11 ሰዓት እስከ 11 ሰዓት ተኩል ይሆናል ከአዲስ አበባ እየመጣን እያለ ከለሚ መገንጠያ ትንሽ ወደ ደነባ ታጥፈን ወደ ቆላ የምታስወርድ መንገድ አለች። እሱ ጋር አዲስ መንገድ እየተሰራ ያለ እሱ ጋር ስንደርስ እንደ መንገደኛ ሆነው ጀርባቸውን አዙረው ስልክ እየጎረጎሩ ነበረ። ከዛ ልክ ስሩ ስንደርስ እኛ አላወቅንም። መንገደኛ መስሎን ነበር። አንድ ብቻ ነበረ። ስንጠጋ ከግራና ከቀኝ ድንጋይ ያዙ። ወደ 5 ሜትር የሚሆን አካባቢ ላይ ደግሞ 5 ሜትር የሚሆን ላይ ደግሞ ክላሽ ከፊታችን ነገር ደቅኖ ነቅነቅ እንዳትሏል። ከዛ አንደኛውን ጓደኛችንን ትልቅ ጀርባውን በድንጋይ መታ። ሲመታው በቃ ወደ ኋላ እኔንም ውረድ አለኝ፣ አስወረደኝ። እንዳትዞር ነው ያለው። ከዞርክ እደፋሃለሁ አለኝ። መዞር የለም ምን የለም፣ ሂድ በምንል ቦታ ብቻ ሂድ አለ። እየሄድን ሳለ ቦታውን አናውቅም። ወደ ቆላው አወረዱና ጫፍ ላይ ጉም እስከሚመጣ ድረስ ጨለማ፣ እኛ የምንሄድበትን መንገድ እንዳናውቅ ቁጭ አረጉንና ከዛ በኋላ ዋሻ ውስጥ ወሰዱን። ዋሻ ውስጥ ደግሞ በምን እኛ ሄደን ማናውቅም። በዚህ ያለ ቦታ ሄደው እዛ አስቀምጠው ቤተሰቦቻችን ምንድነው የምትሰሩት ምናምን አሉ። እሱም እኔም ረዳት ነኝ አለ። እኔም ሹፌር ነኝ፣ ዛሬ ነው የመጣሁት ስራ ትቻለህ ነው ምናምን ነገር ስንላቸው ለየቤተሰቦቻችሁ ደውሉ አሉ። ቤተሰቦቻችን እኛ ነን የምናስተዳድራቸው፣ እነሱ እኛን አያስተዳድሩም። እነሱ ቤተሰቦቻችን ከአቅማችን በታይ ናቸው፣ እኛ ነን ቤተሰቦቻችን እያስተዳደር ያለ። ስለዚህ ከዚህ ደሞዛችን ላይ ምን ይሄን 700 ሺህ ብር እንትን ካላለ መኪናው ይቃጠላል ምናምን። መኪናው አስፓልት ላይ ነው፣ እኛ ፒስታው ላይ ጥለን ስንሄድ ክላሹን ሰጠና እንደውም ቁልፍ ሁሉ ደርቧል። ከዛ አንስቶ ወደ አዙረው መንገድ አለች፣ አብራ ጎዳና የተቆፈረ መንገድ እየተሰራ ስለሆነ አፋፍ ዳር ማሳ ውስጥ ነው ቁጭ ያደረጉ። አፋፍ ዳር አንደኛው ይሄው ማከለኝ ራሱ ነው አዙሮ ከዛ ገደል አፋፍ ድረስ ወሰደ። ያው አብዛኛው እሱ ገልጾታል፣ ግን እኔ በሱ ላይ የምጨምረው ነገር በፋኖስም እየዘረፉ እስከዛሬ በፊት ጀምሮ እየዘረፉ ነበረ። ይሄንን ጀርባቸው ተቀንጥሎ ወደፊትም ሰፈሩን ራሱ ሁሉንም ያሰደቡት ላይ ያሉት አሁን እንዳለ ተማረው ነበር። እንደውም ሚካኤል ደረሰልን ያሉ እንደውም በጣም ያመሰግን ነው። ስለዚህ ለወደፊትም ከነሱ ጋር የተባበሩትም ከነሱም በላይ ያሉት እንደዚህ ተጠርቶ ሁሉም ቢወጡ እንጂ ትናንት በተደረገው እንትን በጣም አሪፍ ነው። ሰዓት ሰጥቷችሁ ነበረ ገንዘቡን እናንተ 700 ሺህ ብር እስከ 2 ሰዓት ተኩል እስከ 3 ሰዓት ካልመጣ እናንተ ነው የምናጨሳችሁ። መኪናውን ከፈለገ እናቃጥለዋለን፣ ከፈለገ አንደኛ ማርሽ ላይ አድርገን ድንጋይ አድርገን ገደል እንለቀዋለን ማለት ነው። ስንት አስከፈላችሁ? አጠቃላይ ጠቅላላ 400 ሺህ ብር ከኪሳችን አንድ 15 ሺህ ብር እና ስልካችን ነው እና የመኪና ቴፕ ጭንቅላቱ እንዳለ እና መኪናው ደግሞ እንዳይወጣ አልጋው አብሮ ዝናብ ዘንቧል። በዛ ላይ ህብረተሰቡ ተባብሮ ምን ብሎ ሌላ ጎታች አስመጥተን በሌላ ጎታች የእርሻ መኪና ጎታች በግድ ለምነን ቲማቲም እኛ ተሸክመንና ማናቀውን ነገር ተሸክመን በግድ ላባችን ጠፍተን በህዝቡ ተባባሪነት ነው እዚህ ነው። በጣም ጥሩ እንግዲህ የሆነው ሆኗል። አሁን ግን ህዝብ ልጅ የሆነው በአማራ ፋኖ በራስ አበባረገ የጦር ልጆች ነፃ ወጥቷል። መልካም የሥራ ዘመን ዘና ብላችሁ። እናመሰግናለን።